ሁልጊዜ አትማርም አንተ ካለፈው መማር አትፈልግም ይመስለኛል። ትምህርት እኮ አልወድም። ለዛ ነው ከዚህ በኋላ ሁለታችን ላይ ክፍተት መፈጠርም የለበትም። ቀጥል ደግሞ ካለፈው ተማሩና እያልሻለ እንማር። ይሄም እኮ ነው ይሄም አንድ ችግር ነው። አሁን እኔ ቢዩ በቴስት ልትይ ነው እንማር እንደዚህ ነው። ምን እንደሆነ ታውቃለህ? እኔ ልክ ነኝ ብዬ ነው የማስበው። ስህተት ልሰራ እችላለሁ፣ ግን ደግሞ በአንተ ቦታ ራሴን አድርጌ ሳየው ቶሎ ትበሳጫለህ። ነገሮችን የሆነ አለ አይደለ ነው ምናምን በቃ አትቻለሁ እንዴ ብለህ መለስ ብለህ እንትን ከማለት ይልቅ ታባብሳቸዋለህ። የሆነ ነገር ትናገራለህ፣ ማይሆን ነገር ትናገራለህ፣ ማይሆን ነገር ታደርጋለህ። ልወቅስ ፈልጌ አይደለም፣ ግን ያሉትን ነገሮች መናገር ስላለብኝ ነው። ብስጩ አትሁን። የምትወስናቸውን ውሳኔዎች ደግሞ በተለይ አስተውል። የምሬን ነው፣ አስተዋይ መሆን አለብን። ዝም ብለህ እንደመጣ ላንተ እንዳሰብነው